ሙሐመድ ሲሞት የት ነው የተቀበረው? ይህን የሚያውቃለ? የሙሐመድ ቀብር የት እንዳለ ታውቃላችሁ? አሁን ሱሱ ታውቂያለሽ? የት ነው ያለው? መዲና ውስጥ ነው ያለው። ኦኬ፣ መዲና ምን ውስጥ ማለት ታውቂያለሽ? አላውቅም ለማለት ነው። አላውቅም። ምን ላይ ነው ያለው ማለት? ምን ላይ ያመጣ ማለት ሳታቀርታ ነው ወይስ እኔ እንትን ለማለት ነው? አላውቅም። በመጀመሪያ የት እንደተቀበረ ታውቂያለሽ? በመጀመሪያ ሙሐመድ ሞቶ የት ነው የተቀበረው? መዲና ውስጥ ያለው አሁን የተሰራበት ማለት ነው። እሺ ልንገርሽ ሙሐመድ ሲሞት የተቀበረው አይሻ ቤት ውስጥ ነው። ቤት ውስጥ ነው የተቀበረው። አይሻ ቤቷ ውስጥ ጸሎት ታደርጋለች አታደርግም? ሉክ ሙሐመድ ሲሞት አይሻ 18 ዓመቷ ነው። እሷ የሞተችው አይ ቲንክ በ64 ነው በ69 ነው። ክርስቲያን ታስታውሳለህ? 64 መሰለኝ። 64 አካባቢ 61 64 ይላሉ። ያ ኦልሞስት ወደ 40 ዓመት ሙሉ እዛ ቤት ውስጥ ተቀመጠች። ቢያንስ 2 ቀን 3 ቀን በቤቷ ውስጥ ጸሎት አድርጋለች። አሌስ ሙስሊም ካልሆነች በስተቀር እስልምና ለቃ ወጣለች ካላሉን በስተቀር ቤቷ ውስጥ ጸሎት ታደርጋለች። ሙሐመድ የተቀበረው እዛው ቤቷ ውስጥ ነው። አንድ በሉ አይሻ ቤት ውስጥ። አቡበከር የተቀበረው የት ነው? ሱሱ እዛው ነው አይሻ ቤት ውስጥ። ዑመር የተቀበረው የት ነው? ሱሱ እዛው ቤቷ ውስጥ። እቺ ሴትዮ በትንሹ የሰሰው መቃብር ቤቷ ውስጥ ነው የተቀበረው። አይሻ ጸሎት ታደርጋለች አታደርግም? የሌሊት ጸሎት አለ አይደለ? በእናንተ ታደርጋለች አታደርግም? ታደርጋለች እንጂ። ነብያችሁ ግን መቃብር ቦታ በመቃብር ላይ እንትን ሰርተው የሚያመልኩ በአላህ ዘንድ የተጠሉ ናቸው። አላህ ከሚጠላቸው ከፍጥረት ከሰይጣንም በላይ እነሱን ነው ብሏል። አላህ አይሻን ይወዳታል ይጠላታል? እዛው በሞተበት ስለተቀበረ ነው እንጂ እኮ ሌላ ነገር አይደለም። አታጥመው ነገሩን እያዞርከው ነው። እና የትኛው ክርስቲያን ነው የቤተሰቡን ቀብሮ እዛ መቃብሩ ላይ ቤት ሰርቶ ወይም ቤተክርስቲያን ሰርቶ እሱ ላይ ጸሎት የሚያደርግ የትኛው ክርስቲያን ነው? እስቲ እንደዚህ ባላ ዘንድ እየተጠቀሰ ራሱ አይመስለኝም ሲጀመር። እንዲህ በእንግሊዝኛ የተጻፈው ነገር የተቀየረ ነው። አረብኛውን አድርግላት። አንድ አይደለም። እኔ በቃኝ እስክቲ ክርስቲያኖችን እንደዚህ ያለበትን ሰጥሻለሁ ማስረጃ። አሁን ቀላል ነው ገና። አሁንም የጠየቅኩሽ አሁን የሚያሳየንሽ ገና ቀላል ነው። ቀብር አምላኪ ማን እንደሆነ በአላህ ዘንድ ማን የተጠላ ነው። እቺ ገና 50% አልሄድንም። ገና ቀላል ነው። አሁንም ያመጣነው መረጃ ገና ነው። የተቀጠፈብን በምን ያህል ውሸት እንደሆነ ገና 50%ንም አላሳየናችሁም።